ቤተሰቦቼ የተወለድኩ በቤተሰብ ድብልቅ ነን። ኦርቶዶክስም አሉ ፕሮቴስታንትም ነበሩ ማለት ነው። እኔ ግን ከቤተሰቦቼ ጋር አልነበረም ያደግኩት። ከክርስትና እናቴ ጋር ስላደግኩኝ ኦርቶዶክስ ነበርኩኝ። ያው እንደ ማንኛውም ኢትዮጵያዊ ቤተ ክርስቲያን ሄዳለሁ፣ እመጣለሁ፣ እከታተላለሁኝ ማለት ነው ቤተ ክርስቲያን እና ይሄ ነው ከኋላ የነበረው ታሪክ። ትንሽ ከፍ ስል 15 ዓመቴ ምናምን አካባቢ ላይ ግን አንዳንድ እንደዚህ ትምህርት ቤት ውስጥ እንወያይ ነበረ ከጓደኞች ጋር ማለት ነው። ፕሮቴስታንት እምነት ተከታይ ጓደኞች ስለነበሩኝ ከእነሱ ጋር እንደዚህ እናወራለን። ምንድነው እነዛ ጥያቄ ያነሱ ነበረ። እናንተ የምታመልኩት ስዕል ነው፣ በተለይ ደግሞ አለ አይደል በማርያም ዙሪያ ያላቸው አመለካከት አለ ከነዚህ ጋር ከኦርቶዶክሶች ጋር የሚለያይ፣ በዛ ዙሪያ እንደዚሁ እናወራ ነበረ ማለት ነው። አይ ቲንክ 6ኛ ክፍል እንደዚህ ያለ እና በዛን ጊዜ እኔ ደግሞ ያው እየተነገረኝ ያደኩት ነገር አለ። ቤተክርስቲያን ደግሞ እንደዚህ ፊት ለፊታችን ነው። ጊዮርጊስ ቤተክርስቲያን አለ፣ ዮሐንስ አለ እዛ ቅዳሴ ሰማለሁ፣ እሄዳለሁኝ። ገብርኤል አለ፣ እንዲሁም ደግሞ ዮሐንስ አሞሽ ያዳነሽ እሱ ነው ምናምን ስለምባል በዮሐንስ ቀን እንደዚህ ቡና መውቀጥ፣ ቅጠል ምንድነው መገንጠል ምናምን አልችልም፣ ተስለሽ ምናምን እንደዛ አድኖሻል ስለምባል ማለት ነው። እና ከፕሮቴስታንቶቹ ጋር እንደዚህ በምናወራ ጊዜ እነሱ የምንጠራው እኛ አንድ ኢየሱስን ነው የምንጠራው። እናንተ ደግሞ አንቺ ለምሳሌ ይኸው ዮሐንስ ቀን እንደዚህ ያላረግም ትያለሽ፣ እዚያ ጋር ገብርኤል አለ፣ ማርያም አለች እና የትኛውን ነው የምትጋዙት የሚል ጥያቄ ያነሱ ነበረ ማለት ነው። በጊዜው ደግሞ እኔ ቤተክርስቲያን ልሄድ ልምጣ፣ እንደዚህ ነው የሆንሽው በእንደዚህ ነው ብዬ ብነገርም እውቀት አልነበረኝም። በቃ እንደ ማንኛውም ኢትዮጵያዊ መሄድ መመለስ ነበረ ማለት ነው። እና ያን ጊዜ ግን ጥያቄ ይፈጠርብኛል። እንዳልኩሽ ቤተሰቦቼ ፕሮቴስታንቶችን ቢኖሩ የወለዱኝ ያደኩት ግን ክርስትና እናቴ ጋር ስለነበረ በጣም አክራሪ ናቸው። እንደዚህ ጴንጤ ምናምን ሲባል በጣም ነው የሚጠሉት ማለት ነው። የሙስሊሙ ደግሞ ይለያል። ትምህርት ቤትም ስንማር እንደዛው ነው፣ የጥላቻ ነው። ሰፈር ውስጥም ቤት ውስጥም እንደዚህ ምናምን በጣም የሚጠላ ነው ማለት ነው ስም የሚሰጠው። እና ያን ጊዜ እኔ ጥያቄ ይፈጠርብኛል በኦርቶዶክስ ላይ ማለት ነው። ለምንድን ነው ለፎቶ የምንሰግደው? ለምንድን ነው ለስዕል እንደዚህ የሚደረገው? ጭስምጭሰው ለምንድን ነው ቤተክርስቲያን ውስጥ ፎቶ አጠገብ ሄደን እንግዲህ ኦርቶዶክሶች ያውቁታል፣ ሄደን እዛ እንሳለማለን፣ በሩን ስንገባ እንሳለማለን። ውስጥም ስንገባ ደግሞ ፎቶ አጠገብ ሄደን ሁሉም የሚፈልገውን ማርያምን የሚፈልግ ማርያም ጋር፣ ጊዮርጊስን የሚፈልግ ጊዮርጊስ ስዕል ጋር ሁሉም ለየግላቸው አላቸው። አንደኛው ጊዮርጊስ ይሄን አደረገልኝ ሲል፣ ሌላኛው ለኔ ገብርኤል ጠባቂ ነው፣ ሌላኛው ማርያም እንደዚህ ናት ብለው በየራሳቸው የሚጠሩት አለ ማለት ነው። እና ያ ነገር ጥያቄ ይፈጠርብኛል። የእነዚህኛቸው አንድ ኢየሱስ ብለው ነው የሚጠሩት። የኛ ደግሞ ያለሁበት ኦርቶዶክስ እምነት ደግሞ ሁሉም በየራሳቸው የሚጠሩት የየራሳቸው የሚወዱት አካል አለ። እና ያን ጊዜ የፈጠረን ማን ነው? የፈጠረን አንድ እግዚአብሔር ከሆነ ለምንድን ነው እነዚህ የሚጠራው የሚል ጥያቄ ይፈጠርብኛል። በተለይ በስዕሉ ዙሪያ ማለት ነው። እና ያን ጊዜ ስጠይቅ እንደዚህ አይነት ጥያቄ የልጅነት አእምሮ ስለነበረ ብዙም እንደዚህ ለኔ አጥጋቢ የሆነ መልስ የማይሰጠኝም። በዛ ላይ ደግሞ ለስዕል ስገዱ፣ ለስዕል አምልኩ፣ እንደዚህ አድርጉ የሚል ነገር የለም። የስሄደን ቤተክርስቲያኑ ጋር ለየራሳችን ቅርብ ነው፣ ለኔ ለነፍሴ ቅርብ ነው፣ እንደዚህ ስጠራው ያደርግልናል ብለን የምናስበውን አካል ነው የምንከተለው የነበረው ማለት ነው። እና ያን ጊዜ እኔ እንደዚህ አይነት ቅሬታ ስለተፈጠረብኝ ብዙም ከቤተክርስቲያን የሚሄድ ምናምን የነበረው እየቀነስኩ ይመጣሁ። እዛ እንዳልኩሽ ፕሮቴስታንት ጓደኞቼ ብዙ ስለነበሩ የሆነ ጊዜ እነሱ ቸርች ይዘውኝ ሄዱ። የሚገርመው ያደኩበት ቤት ገብርኤልን በጣም ነው የሚወዱት፣ ጽዋም ያስገባሉ። እና በየአመቱ ንግስ ሲኖር ገብርኤል እኔ ቀርቼ አላውቅም ማለት ነው። እና የሆነ ጊዜ ታህሳስ ገብርኤል ይመስለኛል እኛ ጋር በጣም ነው የሚነግሰው፣ ሌላውም ጋር እንደዛ ነው ይመስለኛል። እና ቀዶት እዚህ ይለኛል፣ ሮብ ቀን ነው። ቸርች ይዘውኝ ሄዱ ጓደኞቼ ማለት ነው። በአጋጣሚ ሆኖ ያን ጊዜ ቀርቼ ነበር፣ አልሄድኩም ነበረ ንግስ ትምህርት ስለነበረ። እና ይዘውኝ ሄጄ እዛ ቸርች ዝገባ የተለየ ነው። ውስጤ ላይ ጥያቄ አለ። ለምንድን ነው ለፎቶ የምንሰግደው? ለምንድን ነው ፎቶ አጠገብ እንደዚህ የምንለው? ስዕል አድኖ ማለት ነው የሚለው ስለነበረ እዛ ቸርች ሲሄድ ግን ለየት ያለ ነው። የሚጠሩት አንድ ኢየሱስን ነው፣ ፎቶ ምናምን የለም። ያው የፕሮቴስታንት ቤተክርስቲያን ይታወቃል ቸርች ማለት ነው። እና የተለየ ነገር አገኘሁኝ።
እዛ ጋር የነበረብኝ ጥያቄ ለምን እንደዚህ እናደርጋለን ለምን የሚለው አእምሮ ውስጥ የነበረው ጥያቄ እዚህኛው ጋር ስመጣ የተመለሰልኝ መሰለኝ፣ በእኔ አንግል ማለት ነው። ትክክል ላይሆን ይችላል ያን ጊዜ። ከዛ ሳይ እንደዛ ነው። በዛ የእምነት አባቶችን ምናምን ስጠይቅ እንደዚህ ልጅም ስለነበርኩ አጥጋቢ መልስ ስላልተመለሰልኝ በራሴ መንገድ ይሄኛውን መልስ ያገኘው መሰለኝ። የትኛው ጋር? ፕሮቴስታንቱ ጋር ማለት ነው። ከዛ ፕሮቴስታንት ሆንኩኝ፣ ሁለተኛ እምነት ማለት ነው። ፕሮቴስታንት ከሆንኩኝ በኋላ ያው ጥሩ ነበርኩኝ፣ እሄዳለሁ፣ ቸርች ተምሬያለሁ፣ እንዲሁም ተጠምቄያለሁ በፕሮቴስታንቱ ማለት ነው። በዛ ቀጠልኩኝ። ቃለ ሕይወትም ቸርች ነበረ ቸርቼ ማለት ነው። ሌላ ነበረ መጀመሪያ እዛ ጴንጤ ሲሆን ወይም ፕሮቴስታንት ሲሆን ሌላ ነበረ ስሙ ረሳሁት፣ በኦሮምኛ ነበረ ስሙ ጠፋብኝ። ብቻ አብዛኛው ጊዜ ቃለ ሕይወት ቸርች ነበረ የምከታተለው ማለት ነው። እና በዛ ቀጠለና ፕሮቴስታንቱ ላይ ደግሞ ትንሽ እየቆየሁኝ እንደዚህ ስመጣ አንዳንድ ጥያቄዎች እዛ ቤቱ ውስጥ በሚደረገው በአምልኮ ውስጥ በሚደረገው ነገር እያየሁኝ ስመጣ ትንሽ የሆነ ጥያቄ የሚፈጠር ነገር ይነሳል ማለት ነው። እና ደግሞ ፕሮቴስታንቶች እዩ ጩፋን በጣም ነው የሚወዱት፣ እኔም እንደዛው። የሆነ ጊዜ ደግሞ ቪዲዮ ተለቆ ነበር እሱ እንደዚህ ድራማ እንደሚሰራ ሰዎችን እየከፈለ ምናምን እንደዚህ ከሌላ እምነት ነው የመጡት ጩሁ ምናምን እንደሚላቸው በስልክ አየሁኝ ማለት ነው። እና ሳይ ጊዜ እኔ ከዛ ነው እዚህ የመጣሁት ለምን እንደዚህ ይሆናል የሚል ጥያቄ ተፈጠረብኝ። ቤቱ አምልኮ ደግሞ እኛ ራሳችን እኔ የምማርበት ደግሞ አንዳንድ አለ አይደለ እንደዚህ ስሞታ ይመጣል ልጸልይልሽ ብሎ እንደዚህ ያደረገ እንደዚህ ብቻ ጾታዊ ጥቃት ምናምን ማለት ነው። ያንን ስሰማ ምናምን ትንሽ ውስጤ ላይ ረብሻ ተነሳ። ከዛ ደግሞ አጋጣሚ ሆኖ እዚህ ልመጣ ስል አሁን ያለሁት አረብ ሀገር ነውና ሙስሊም ጓደኞችን አገኘው ማለት ነው። እኔ እንዳልኩሽ ያደኩበት ማህበረሰብም ስለ እስልምና ያለው አመለካከት በጣም የሚያስጠላ ነው። ያው ሀገራችን ላይ ያለው ነገር የሚታወቅ ነው። ከዛ ጓደኞች ሳገኝ በቃ አብረን እንደዚህ ቀርባቸዋለሁ ምናምን፣ ግን አብረን እንጫወታለን ምናምን። ለነሱ ያለኝ ፍላጎት ወይም ደግሞ ለነሱ ያለኝ አመለካከት ግን የተለየ ነው። እዛ ትምህርት ቤት ውስጥም አብዛኛው ሙስሊም ስለሌለ ያለው ሙስሊም ደግሞ ከክርስቲያኖች ጋር ተመሳስሎ ስለሚኖር ለየት ያለ ለእስልምና የሆነ የማይበት ነገር አልነበረም። እነዚህኛዎቹን ደግሞ ሳይ አላል እንደፈለግን ልጆች ስለነበረን በጊዜው እንደፈለጋቸው ሆኖ ምናምን፣ ግን ሰላት ላይ ቀጥ ያሉ ናቸው። ሰዓቷን ጠብቀው ነው የሚሰግዱት። ሌላ ጥፋት እኮ ሊዘፍኑ ይችላሉ፣ እንደዚህ ሊጨፍሩ ምናምን ይችላሉ። ሰላታቸው ላይ ያላቸው እንትን ግን በጣም ደስ ይል ነበረ ማለት ነው። እና እነሱን እያየሁ ምናምን ስመጣ እኛ እኮ የምናመልከው አንድ አላህ ነው ምናምን ይሉኛል። እዚህ ፕሮቴስታንቱ ጋር መጀመሪያ የነበረኝ ጥያቄ ስለ ምንድነው፣ ኦርቶዶክሱ ጋር መጀመሪያ የነበረኝ ጥያቄ ስለ ስዕል ነው አይደል? ፕሮቴስታንቱ ጋር ደግሞ ስመጣ ስላሴ የሚባል ነገር አለ። ኦርቶዶክሱ ጋር ቢኖርም ያን ጊዜ እኔ አጀንዳ አልነበረም፣ በደንብም አልገባኝም ነበረ ማለት ነው። እና እዚህ ጋር ስለ አላህ ምናምን ሲያወሩ የእናንተ አምላክ እንደዚህ ነው ወይ ምናምን ብዬ ጠይቃለሁ። በስላሴ ላይ እንዳለው አብ ወልድ መንፈስ ቅዱስ የሚባል አለ ወይ? በኢየሱስ ታምናላችሁ ወይ? ኢየሱስ ለኛ ብሎ ሞቷል። እኔ እንደውም ምንድነው የማደርገው ዳዋ ነው በእኔ መንገድ ማለት ነው። ኢየሱስ ላንቺ ብሎ ሞቶልሻል። አንዲት ጓደኛዬ እስካሁን ድረስ አለች። በቃ እንድትመጣ በጣም ፈልግ ነበረ ፕሮቴስታንት እንድትሆንና በጣም ነበረ ምነግራት ላንቺ ብሎ ሞቷል፣ በቃ ዋጋ ተከፍሎልሻል እንደዚህ እያልኩኝ ማለት ነው። እና እሷ ደግሞ እንዴት አምላክ ይወልዳል እንዴት ይወለዳል እያለች ትከራከረኝ ነበረ። እና ፕሮቴስታንት ውስጥ ሆኜ ደግሞ ስለ ስላሴ የሚለው ጥያቄ መጣብኝ ማለት ነው። አብ ወልድ የሚባል አለ። የተለያዩ አካሎች ናቸው፣ 3 አካሎች ናቸው፣ ግን አንድ እግዚአብሔር ተብሎ ነው የሚመለከው። እሷ እንዴት እንደዚህ ይሆናል? አምላክ የመጀመሪያ እንደውም ጥያቄ አትነሳብኝ። ምንድነው አምላክ ከተወለደ እሺ መጀመሪያ ማርያምን የፈጠራት ማን ነው? አምላክ የሁሉ ነገር ፈጣሪ ከሆነ ማርያምን የፈጠራት ማን ነው? ወይስ ደግሞ ማርያም ራሱ ፈጥሯት ከዛ ራሱ በማህፀኗ አደረን የምትይኝ አለችኝ ማለት ነው። እና መመለስ አልችልም ይሄን ነገር ማለት ምንም እውቀት ባይኖረኝም የዛን ያክል የጠለቀ አእምሮ ራሱ የሚመልሰው ነገር ነው። እና አምላክ እናቱን ፈጥሮ ከዛ ከእናቱ ማህፀን ደግሞ እንደገና ተወለደ የማይሆን ነገር ነው። እሺ ኢየሱስ ደግሞ እዚህ ምድር ላይ ሲመጣ ተሰቅሏል፣ ለኛ ብሎ ተገርፏል እንላለን። ያኔስ ታዲያ አምላክ ተገርፏል ማለት ነው ስትለኝ መመለስ አልችልም። አንደኛ እውቀቱ የለኝም፣ ሁለተኛ ከራሴ አእምሮ ጋር የሚጋጭ ነገር ነው።
እና ያ እንደዛ ጥያቄ ላይ ያለሁኝ እንዳልኩሽ ስለዩ ጩፋ ምን ሰምቻለሁኝ። የሆነ ከቸርች ዞር ማለት ጀመርኩ ማለት ነው። ወላሂ ነው የምልሽ መጀመሪያ ቸርች ሁሉ ቀን ነበር የምሄደው። ሁሉ ቀን በቃ ስም እስኪወጣልኝ ድረስ አንቺ ሌላ ቦታ ነው እንደምትሄጂው ምናምን እስከምባል ድረስ በጣም ነበር የምወደው። ማለት ጥሩ ቤተሰቦች ስለነበሩ ያሳደጉኝ በእምነታቸውም እንደዚህ አጥባቂ ስለነበሩ በቃ ሃይማኖቴን እንደዚህ እወዳለሁ በጣም ማለት ነው። እና ይሄኛው እዚህም ስመጣ እንደዛው ነበር። ፕሮቴስታንት ሆኜ ስመጣም የቀጠለው ማለት ነው። እምነቴን የጠለቀ እውቀት ባይኖረኝም እወዳለሁ እንደማንኛውም እምነቱ እንደሚወድ ማለት ነው። ምንም ሳያውቅ እኮ ለእምነቴ አንገቴን እሰጣለሁ እንደሚለው ማህበረሰባችን እኔም እንደዛ ነበርኩኝ። እና እዚህ ጋር ግን ጥያቄ ሲፈጠርብኝ ከቸርች ደግሞ የሚሰማው አንዳንድ ነገር እንደዛ ስሰማ ውስጤ ላይ በቃ ደስ አይለኝም፣ መቅረት ጀመርኩኝ ከቸርች ማለት ነው። ከዛ ደግሞ ይሄ ጓደኛ የጠየቀችኝ ጥያቄ አለ። ይሄ ደግሞ ውስጤ አልተመለሰም። ከዛ ደግሞ ሳላውቀው እዚህ ልመጣ ስለ እንዳልኩሽ አዲስ አበባ ላይ ጓደኞች ሙስሊም ጓደኞች ስለነበሩ እነሱን እያየሁ ስለነበረ በቃ ደስ ይለኝ ነበረ ማለት ነው። ይሄ ሂጃብ አስተሳሰራቸው ከሁሉም ደግሞ ለሰላት እኛ ጸሎት ምናምን ቢባለን እንደዚህ ጊዜ ሰተን ሁሉ ቀን ስራዬ ብለን እንሰራው ነገር አይደለም። ሲመቸን እናደርጋለን፣ ሳይመቸን አናደርግም። እና እነሱ ያላቸው አቋም ደግሞ በጣም እየማረከኝ መጣ። በእንደዚህ አይነት ውዝግብ ውስጥ እያለሁኝ ወደ ሳውዲ መጣሁኝ ማለት ነው። እና ሳውዲ ስመጣ ባይብሌን ይዤ ነው የመጣሁት። ልክ የመጣሁን ጊዜ የመሰለኝ በቃ ተናግሬ ነው የመጣሁት ክርስቲያን እንደሆንኩኝ ማለት ነው። ከመለሱኝም እመለሳለሁ እንጂ አበደን ሙስሊም ሆናለሁ ምናምን የሚለው ነገር ውስጤ ላይ አልነበረም በጭራሽ ማለት ነው። እዚህ ከመጣሁኝ በኋላ ደግሞ አረብ ሀገር ላይ ሴትዮ ጠየቀች የመጣሁበት ማለት ነው። ክርስቲያን ነሽ ወይስ? መጀመሪያ ስገጂ ነበር ያለች። ከዛ አልሰግድም ክርስቲያን ነኝ አልኳት። በጣም ነበር የደነገጠችው። በቃ እንደዚህ ደረቷ መታ ምናምን ብላ ማለት ነው። ልጅም ስለነበርኩ አሳዘንኳት ይመስለኛል። እና አላስገደደችኝም፣ አላህ ይስጣት። እሺ ብዬ በነዛ ቀጠልኩኝ። ከዛ ሰውየው ይጠይቀኛል ጥያቄ፣ አንቺ ክርስቲያን ነሽ ለምን ሙስሊም አትሆኚ ምናምን ይለኛል ማለት ነው። እኔ አልሆንም አልኩት። ከዛ በኋላ መጽሐፍ ገዝቶ አመጣልኝ። እኔ አንባቢ አይደለሁም። መጽሐፍ ገዝቶ አመጣልኝ። ሲያመጣልኝ እንዲህ እነዚህ በፊት ላይ እኔ ኢትዮጵያ ሆኜ ፕሮቴስታንቶች ናቸው ውጪ ላይ ቆሞ እንደዚህ የሚሰብኩት ምናምን እንጂ ሙስሊም ሲሰብክ አይቼ አላውቅም። እና ይሄ ሰው ቆይ እየሰበከኝ ነው እንዴ በጎን ወይስ ምንድን ነው ማለት አላነብም አልኩኝ። መጽሐፉን ጠይቄው ጠይቆኝ ግዛልኝ ብዬ ገዝቶ አመጣልኝ። ግን ቁጭ አደረኩት ማለት ነው። ፈራሁኝ ለማንበብ የሆነ የሚወስደኝ ነገር መሰለኝ፣ ወይም ደግሞ በሌላ መንገድ ወደ እምነቱ እየጠራኝ ነገር መሰለኝ ማለት ነው። ከዛ በኋላ መጽሐፉን ቁጭ አድርጌ 3 ቀን ምናምን ከቆየ በኋላ ቆይ ባነበውስ፣ አንደኛ ባይብል አለ፣ እነሱ የሆነ ጥያቄ እንኳን መጽሐፉ ላይ ቢኖር ከባይብሉ ጋር አመሳስዬ መመለስ እችላለሁ፣ ባውቀውም ደግሞ አይከፋም ብዬ ያ መጽሐፍ ማንበብ ጀመርኩኝ። የኡስታዝ ቀመር ሁሴን ነበረ፣ የንጽጽር መጽሐፍ ነው ማለት ነው። የመጽሐፍ ቅዱስ ሚስጥር በኢስላም መነጽር የሚለው መጽሐፍ ነው። ከዛ ማንበብ ጀመርኩኝ። ባይብልም እጄ ላይ ስለነበረ ከዛ ጋር እያመሳከርኩኝ ምናምን ውስጤ ላይ ስለ ስላሴ የነበረው ጥያቄ፣ ይሄ ስለ ስዕል ነክ የነበረው ጥያቄ እንዳለ ተመለሰልኝ። ከተመለሰልኝ በኋላም ግን መቀበል አልፈለኩም። አንደኛ እንዳልኩሽ ቤተሰብ ጋር ያለው እንትን አለ፣ ተጽዕኖ አለ፣ ለእስልምና ያለው አመለካከት አለ። ሁለተኛ እኔ ራሱ መሆን አልፈልግም። በቃ ደስ አይለኝም። እየሰማሁ ከትምህርት ቤትም ጀምሮ ነው እንግዲህ የነበረው ተጽዕኖና እየሰማሁ ያደኩት ነገር ስለነበረ ሙስሊሞች አራጆች ናቸው፣ እንደዚህ እስከ 7 ያገባሉ። አሁን ላይ መረጃ የሌለው ነገር ቢሆንም እስከ 7 ነው የሚያገቡት በሚስት ዙሪያ ምናምን። ስለ ነቢያችን ሰለላሁ ዐለይሂ ወሰለም የነበረው እሳቸው ከመጡ ከተላኩ በኋላ እስልምና እንደመጣ ይሄ በትምህርት ቤት ደረጃ ነው የተማርነው እንግዲህ ያ ስለነበረ በቃ መቀበል አልፈለኩም በጭራሽ። መጽሐፉን አንብቤ ጨርሼው የሚገርመው 3 መጽሐፍ ነበር ያመጣልኝ። ይሄ የኡስታዝ ቀመር ሁሴን መጽሐፍ እኔ እንዳልኩሽ ብዙ አንባቢ አይደሉም፣ ግን በጣም ተመችቶኝ በአንድ ቀን ነው አንብቤ የጨረስኩት ማለት ነው። ከባይብሌ ጋር እያመሳከርኩኝ እኔ ጭራሽ ኢየሱስ ሰው ነኝ እኮ ብሏል ሲል ሰምቼው አላውቅም እንደዚህ አይነት ነገር። ኢየሱስ አምላክ ነው የማውቀው፣ ሰው የሆነ አምላክ ነው የማውቀው። 50% ሰው ነው 50% አምላክ ነው፣ እንደዛ ነው የማውቀው። ግን እኔ አምላክ ነኝ አምልኩኝ የሚለው ቦታ የለም። ኢየሱስ ሰው መሆኑ ግን ተጽፏል። ማመን አልቻልኩም ነበረ። ከባይብሌ ላይ ግን ሲሆን ምን ላደርገው ግዴታ ማመን አለብኝ። እና ያንን ተቀብዬ ውስጥ ያውቁት መቀበል አልፈለኩም። ያን መጽሐፍ ከጨረስኩኝ በኋላ 3 ቀን ቆየሁ። ግን
እንቅልፍ መተኛት አልቻልኩም ነበረ ማለት ነው። ውስጤ ላይ የሆነ የተሰማኝ ያወኩት እውነት አለ። መቀበል ደግሞ አልፈለኩም። ከራሴ ጋር ትግል ላይ ነበርኩኝ። ከዛ በሶስተኛው ቀን በቃ የሆነው መውጣት የሆነው ይሁን እቀበላለሁ በቃ እስልምናን ምናምን አልኩኝና በራሴ እዛ የኡስታዝ ቀመር ሁሴን መጽሐፍ ላይ መጨረሻ ታሪኩ ላይ ሻሃዳ በመያዝ ነው የሚጠናቀቀው ማለት ነው። እና መጽሐፉ ላይ ያለችው ሴት እንደውም ራህመት ትባላለች። ከእስልምና ወጥታ ከፍራ ነበረ፣ ሙስሊም ነበረች፣ ከፍራ ነበረ ነው ታሪኩ መጨረሻ አካባቢ ማለት ነው። እና በራሴ ሻሃዳ ያዝኩኝ ምንም ለሰዎች ሳልናገር ማለት ነው። የነበርኩባት መዳም ደካማ ማለት አሮጊት ስለነበረች ሄርኩኝና ዝም ብዬ ነገርኳት። በቃ ይሄው ሻሃዳ ያዝኩኝ ብዬ ማለት ነው። በጣም ደስ አላት። መጽሐፉን ያመጣልኝ የመዳሜ ልጅ ነበረ። ደስ አላት ምናምን በቃ ተቀበልሽ ምናምን በቃ ሻወር እንድገባና ሰላት ምናምን እንድጀምር ነገረችኝ ማለት ነው። ከዛ ሌሎች የሷ ልጅ ሲመጣ ሚስቱ ነበረች። በጣም ነበረ የሚወዱኝ፣ በጣም መልካም ሰዎች ነበሩ። ነገርኳት በቃ አቅፋኝ ምናምን ደስ ብሏት በእንደዚህ መልኩ እስልምናን ተቀበልኩኝ ማለት ነው። ድጋሚ ሻሃዳ ሲዛኝ እዛ ተቀበልኩኝ። ቀኑ ጁሙዓ ነበረ። በጣም ደስ የሚል ስሜት ነበረው። ወላሂ አላህ ምስክር ነው። በቃ ከልቤ ላይ ይታወቀኝ ነበር። መታ ድጋሚ ሻሃዳ ሲዛኛለች እና የሆነ በቃ ጨለማ የሆነ ነገር ግፍፍ ብሎ ወደ ልቤ ብርሃን የሆነ ነገር ሲገባ ይታወቀኝ ነበር። በጣም ደስ የሚል ስሜት ነበረው። በዛው እስልምናን ተቀብዬ ቀጠልኩኝ ማለት ነው። አልহামዱሊላህ ረቢል ዓለሚን። አሁን 6ኛ ዓመቴ ነው። የአሁኑ ረመዳን ከጾምኩኝ 6ኛ ዓመቴ ነው ማለት ነው። ግን እስልምና ስቀበል አንድ ያጋጠመኝ ገጠመኝ ደግሞ በዚሁ ሁሌ ደስ የሚል ሳስታውሰው ፈገግም የሚያደርገኝ የሆነ ሰላት ላይ ትንሽ ያው አዲስ ሰለምቴዎች ሲመጡ የሚከብደን ነገር አለ። ለኛ እምነቱ አዲስ ነው፣ ቋንቋ አዲስ ነው፣ አረብኛ አናውቅም፣ የቁርአኑ ቋንቋ እንደዛ ስለሆነ ለሰላት አዲስ ነውና ዙሁር ሰላት ነግራኝ ሴትዮዬ እንዳልኩሽ ደካማ ስለነበረች ወረቀት ላይ ነበረ ሱረቱል ፋቲሃን የጻፍኩት ማለት ነው። ሱረቱል ፋቲሃን ጽፌ ግን ሩኩዕ ላይ የሚባለውን ሱጁድ ላይ የሚባለውን አላውቅም ነበረ እና የመጀመሪያ ሰላቴ ላይ ገጠመኝ። የመጀመሪያ ሲሆን እንደተከታታይ ሳምንት ምናምን ይሆናል እስከሚገባኝ ድረስ ሰላትን ስሰግድ የነበረው ሁሉንም ሩኩዕንም ሱጁድንም በሱረቱል ፋቲሃ ነበረ እየቆራረጥኩኝ እና እንደዛ አይነት ገጠመኝ ገጥሞኛል። እንዳልኩሽ ወረቀት ላይ ጽፌ ስለነበረ የመጀመሪያ ሰላቴ ዙሁር ነበረ። ሻወር ገብቼ ምናምን ጁምዓ ቀን ወረቀቱን ፊት ለፊት አስቀምጬው መስገጃ ላይ በቃ በጣም ነበረ ማለቅሰው። ውስጤ ላይ የሆነ የተሰማኝ ስሜት አለ። ከዛ ደግሞ ቁጭት እስካሁን ድረስ አላህን ያለማወቄ እስካሁን ድረስ ስሰግደው የነበረው ያን እስልምና ስቀበል እስካሁን የነበረው ነገር ምንድነው 16 ዓመቴ ነበረ እና እስካሁን ነበር ከዚህ በፊት ያለፈው ህይወቴ ሁሉ በቃ ትክክል እንዳልሆነ ሳስብ በጣም ነው የሚቆጨኝ የነበረው ማለት ነው። በጊዜው ሲሰማኝ የነበረው ስሜት እና በጣም ነበር ማለቅሰው። ምክንያቱም ሁሉ አላውቅም ለምን እንደማለቅስ። ከዛ ብቻ መስገጃው ላይ አድርጌ ወረቀቱን እየሰገርኩኝ ያለ ንፋስ ወሰደብኝ ማለት ነው ወረቀቱን እና ወረቀቱን እንደገና ሰላት በምን እንደሚቋረጥ እንደማይቋረጥ አላውቅም። ያው መጀመሪያ ስለሆነ ገና የመጀመሪያ ቀኔ ስለነበረ እና ወረቀቱን እንደገና ፈልጌ አምጥቼ ሰላት ላይ ቆምኩኝ ማለት ነው። እንደዛ በጣም እያለቀስኩኝ ከዛ ሩኩዕም ስወርድ በሱረቱል ፋቲሃ ስነሳም በሱረቱል ፋቲሃ እንደገና ደግሞ ስጁድም ስወርድ እንደዛ በሱረቱል ፋቲሃ አንድ ሳምንት ሰገድኩኝ። ምንም ሁሉም ላይ ማለት ይቻላል ለዚህ አይነት አጋጣሚ ገጥሞኛልና ሌሎች ምሰልሙ አዲስም አሁን ላይ እየሰለማችሁ ያላችሁ እንደዚህ አይነት ነገር ቢያጋጥማችሁ እንዳትደናገሩ። ከመጣንበት ህይወት አንግል ነው ስለማናውቀውም ነውና ከዚያ በኋላ ግን ሁሉም ነገር እየገራ ነው የሚመጣው ማለት ነው። ቁርአኑም ምናምንም ቢሆን እየገራ ነው ከዚያ በኋላ የሚመጣው እና ምንም እንትን ማለት ጠንካራ ሁኑ። በዚህ ያለው መልእክት ማለት ነው ጠንካራ ሁኑ። መጀመሪያ ከሰለምን በኋላ የሚመጣው መጀመሪያ ሳንሰልም በፊት የነበረው ሳይሆን ከሰለምን በኋላ ነገራቶች እኛ ላይ ጫን ሊሉ ይችላሉ። ከቤተሰብም አንግል እኔ አሁን አንድ ቤተሰብ የለኝም ሙስሊም ማለት ነው። ሁሉም ክርስቲያኖች ናቸው። ግማሹ ኦርቶዶክስ፣ ግማሹ ፕሮቴስታንት ናቸውና በቃ ብቻችንን አላህ Subhanahu Wa Ta'ala አለን። እኛ ከሁሉም በላይ ያዝነው አላህን ነው። በአላህ ላይ ብቻ ተወክለን አላህ አለን የሚለውን ነገር በውስጣችን አሳምነን ምንም ነገር ቢመጣ መስለም ቀላል ነው። ሻሃዳ መያዝ ብቻ ነው ከውስጣም ነው። ከዚያ በኋላ ላይ መጽናቱ ነው፣ እስቲቃማው ነው
የበልጥ ተፈላጊው ማለት ነው። መጀመሪያ ሰው መጨረሻው ሲያምር ነው ሁሉም ነገር የሚሰምረውና ጽናት እንዲኖረን ያው ዲናችን በዛው ብንማር ከዛ በኋላ የሚመጣብንን ፈተና እኔ ከሰለምኩኝ በኋላ ከቤተሰቦቼ ይልቅ ሙስሊሞች ነበሩ ትንሽ ሲያስቸግሩኝ ነበረው። አልহামዱሊላህ ረቢል ዓለሚን ባላሰብኩት መንገድ አላህ እስልምና ሰጥቶኝ ከዛ በኋላም እየገራልኝ ነው ነገራቶች የመጡት ማለት ነው። ቁርአንም ይሁን ምንም ነገርና አንቺ ሰለምት እኔ ሰለምት ነሽ ስል ሰለምት አይደለሽም የሚሉ ሁሉ ነበሩ። ወይ ደግሞ ምክንያት የሚሰጡኝ ለወንድ ብለሽ ነው አረብ ሀገር ስለሄድሽ ለብር ብለሽ ነው የሰለምሽው ምናምን የሚሉ ከቤተሰብ በቃ በበለጠ ማለት ነው። እና ይሄን ነገር ሙስሊሞችም ሁሉም ባይሆኑ አንዳንዶች ብትረዱ እኛ ሲጀምር ለምን እንደሰለምን አላህ ያውቃል አይደለ? እኛ ደግሞ እናውቃለን። ይሄ በእኛና በአላህ Subhanahu Wa Ta'ala መካከል ያለ ነገር ነው። والله عليم بذات الصدور ጌታችን የልባችንን አዋቂ ነው። እና አንቺ ሰለምሽው እንደዚህ ስለሆነ ነው አንቺ ሰለምሽው አረብ ሀገር ስለሄድሽ ነው ሙስሊም ሰው እንደዚህ ሆኖ ከመንገድ ሊያስወጣኝ ትንሽ የቀረ ነበር። የሰለምሽው አረብ ሀገር ስለመጣሽ ለብር ብለሽ ነው ሂጃብ ሳደርግ ለምንድን ነው ሂጃብ የምታደርገው ራቅሽን አትሄጂም የሚሉ ሙስሊም ነበረ ማለት ነው ነበሩ። እንደዚህ አይነት ከራሱ ከእምነቱ ተከታይ ሲመጣ በጣም ነው የሚያናድደው፣ በጣም ነው ውስጥ የሚሰብረው። የሆነስ አዲስ ሰለምቴ ሲመጣ ማጠናከር በጣም ብዙ ተጽዕኖ ነው ያለው። ከቤተሰብ አንገል ሊሆን ይችላል፣ ከመጣንበት ማህበረሰብ ከመጣንበት ፋሚሊ ሊሆን ይችላል። ተጽዕኖቹ ብዙ ናቸውና ይሄን ነገር ባታደርጉ ሁሉንም እየወቀስ ቢወቀሳም አይደለም ግን እኔ ማው ሙስሊም ነኝ አይደለ ራሴ ወይ ነው ሌሎች ወንድሞቼ ይሄን ነገር ባታደርጉ ጥሩ ነው። ለኛም ለሞራላችን ሲባል ከናንተ ውጪ ከአላህ በታች ከናንተ ውጪ እንደ ወንድም የምናየው የለም ከሙስሊሞች ከእህቶቻችን ውጪ ማለት ነው። እና ብዙ የራሳችን ጉድለት ስላለብን በጉድለታችን ላይ የሆነ ሌላ ጉድለት ባጨምሩብን እላለሁ። ሰለምቴዎች ደግሞ ሁላችንም አላህ ያዝናን በዲናችን ላይ በተለይ ቁርአንን በመቅራት ላይ የመጀመሪያ ጊዜ ቁርአን ይከብድ ነበረ ይከብዳልም። በዚህ ነገር ላይ አላህ Subhanahu Wa Ta'ala ተናግሯል በቃሩ ወለቀድ የሰርነ القرآن للذكر አላህ Subhanahu Wa Ta'ala የተናገረውን ነገር ደግሞ እኛ ማጠፍ አንችልምና ሲከብድን በቃ ከበደን ምናምን ብለን ባንተው በደንብ በቃ ከገባንበት በኋላ አዲስም ስለሆንን ለዛ ነገር ለመማር ዝግጁ ብንሆን እንዲሁም ደግሞ ምንመኘው ምኞት አለ አይደለ? እኔ እስልምናን ካወቅኩኝ በኋላ መጀመሪያ ሲያስለቅሰኝ የነበረው ለምን እስካሁን አልሰለምኩም ነው። እንዴት እስካሁን አላወቅኩም ነው። ከዚያ በኋላ ደግሞ ስለ ቤተሰብ እናስባለን። እኛ ያየነውን ብርሃን እኛ ያለንበትን ህይወት እኛ ያለንበትን አንድ አላህ Subhanahu Wa Ta'ala ያለ ሽርክ ያለ ይሄ አዳራሽ መሀከል ላይ እንትን ሄዶ ቄስ ጋር ከመናገር ወይ ደግሞ እንደዚህ ለምንልኝ ብለው ሄዶ ሼኮች ጋር ከመናገር የጠራውን ጌታ በቀጥታ የምናናገርና ለሌሎች ሰዎችም እንደዛ ነው የምንመኘው። ይሄን ደግሞ ስንመኝ ምኞት ብቻ አይደለም እኛ ስናውቅ ለሌሎችም ለቤተሰቦቻችን ሌላው ይቅር ዳዕዋ ከቤት ነው አይደል የሚጀምረው። ለቤተሰቦቻችን እንኳን ለማስተማር ለቤተሰቦቻችን እንኳን ሰለምቴ በመሆናችን መጠን እንዴት ሰለምሽ ለምን ሰለምሽ ምን አሰለምሽ ተብለን ስንጠየቅ ምን መልሰው መልስ ሊኖረን ይገባልና እውቀት ላይ አዋቂ ሆኜ አይደለም ይሄን የምለው ከራሴ ነው። የተጠየኩትን ጥያቄ መመለስ ያቃተኝ ጊዜ አለ። ደግሞ ትንሽ ቁርአንን ቀራርቼ ስሞክር መመለስ የጀመርኩበት ሁኔታ አለና ይሄንን መመለስ የምንችለው ስናቅ ነውና ለማወቅ እንጣር። አላህ ደግሞ ወላሂ ያገራልናል። አላህ Subhanahu Wa Ta'ala አይደለም ቁርአንን እስልምናን ራሱ ሰጥቶን ይል ከሱ የበለጠ ምን አለ? በብር በገንዘብ የሚሰጥ አይደለም። والله يهدي من يشاء አላህ Subhanahu Wa Ta'ala ብቻ ነው የሚመራው። ነብያችን ሰለላሁ ዐለይሂ ወሰለም እኮ አልቅሰው ነበረ አይደል? አጎታቸው እንዲሰልም ፈልገው ነበረ ግን አልቻሉም። ነብያችንን አላህ Subhanahu Wa Ta'ala መልሶላቸዋል። እሳቸው ስለፈለጉ ብቻ ሰውን እንደማይመሩ ማለት ነው። እና የሚመራው አላህ ነው። ወማ عليك الا البلاغ በእኛ ላይ ያለው ማድረስ ነው። የቻልነውን ያክል ደግሞ ማድረስ የምንችለው ቤተሰቦቼ እስልምናን እንዲቀበሉ ፈልጋለሁ እንላለን ብዙ ጊዜ። ለሱ ደግሞ ሰበብ ያስፈልጋል እና ሰበቡንም ለማድረስ እኛ ያየነውንም ብርሃን ወደ ሌሎች ለማንጸባረቅ ለሌሎች አላህ እኛንም ማጽነቶን ለሌሎችም ለማዳረስ ማወቅ ያስፈልገናልና ለማወቅ በትን አላማ ካወቅን የአላህ Subhanahu Wa Ta'ala ኃያልነት የጌታችንን ታላቅነት ሁሉ ነገር እሱ ጋር እንዳለ ካወቅን ምንም ከእስልምና የሚመልሰን ነገር የለምና ይሄንን ደግሞ ለማወቅ ያው ማወቅ ያስፈልጋልና ለዛ ነው ይሄንን የምለው። አላህ ሁላችንንም በዲኑ ላይ ያጽናን።
እንዲሁም ደግሞ ቤተሰቦቻችንን አላህ ቀጥተኛውን መንገድ ይምራልን። ስለሰማችሁን ጀዛኩሙላሁ ኸይራ። ሰላም አለይኩም።